ለምጣዱ ሲባል በትግራይ የሚነገር አንድ ብሂል አለ። አንድ ባልና ሚስት አንዲት ትንሽ አይጥ አስቸግረቻቸው። አንድ ቀን ባልና ሚስቱ ዱላቸውን አንስተው የቤት ዕቃውን ሁሉ ገልብጠው አይጧን ማሳደድ ጀመሩ። በዚህ ሲሏት በዚያ ሲሏት በዚህ ብዙ እያለች በጣም አደከመቻቸው። በመካከሉ ሚስቲቱ አይጧን ስታባረር አይጧ ዘላ ምጣዱ ላይ ወጥታ ቁጭ አለች። ሚስቲቱም የሰነዘረችውን ዱላ ወደ ኋላ መልሳ አይጧን በአግራሞት ማየት ጀመረች። ባሏም የሚስቱን ሁኔታ ተመልክቶ ምን ነው ትቆሚያለሽ አታያትም ሲላት፣ ሚስትም መምታቱ አቅቶኝ አልነበረም፣ ነገር ግን ምን ትይዛ ምጎግ እታን ጨዋት ህለፍ፣ ስለ ምጣዱ ሲባል አይጧ ተለፍ ብዬ ነው አለችው ይባላል። ለዚያች እናት ምጣዱ የትዳሯ ትልቁ አስፈላጊ ነገር ነው። እንዲህ እንደ ዛሬ እንጀራ ተገዝቶ መበላ ሳይጀምር በፊት ያልጋገረ ሰው እንጀራ አያገኝም። ከዚያውም በላይ ደህነኛ ምጣድ ከገበያ እንደ ልብ አይገኝም። ቢገኝም ማሟሸቱ ብዙ ሙያና ድካምን ይጠይቃል። እናቶቻችን ወዝ የለመደ ምጣድ የሚሉት አላቸው። የጋጋሪዋን ወዝ የለመደ ጋጋሪዋም ጠባዩን የለመደችው ምጣድ ማለት ነው። እንዲያውም እንዲህ ያለው ምጣድ የትም ስለማይገኝ ለድግስ ስራ ሲጠሩ የራሳቸውን ምጣድ ይዘው ሂደው የእነርሱን ድርሻ በለመዱት ምጣድ የሚጋግሩ እናቶች ነበሩ አሉም። ለዚህ ነው ያች እናት ምን ትይዛ ምጎግ እታን ጨዋት ህለፍ ያለችው። ገበሬ እንኳን እርሻውን ሲያርም ሁሉም ነገር አያርመውም። አንዳንዱን አረም ተስማሚውን ጊዜ በመፈለግ ያልፈዋል። አንዳንዱ እንደ እንክርዳድ ያለው አረም ከእህሉ ጋር ስር ለስር ይያያዝና ለርማት ያስቸግራል። አንዳንዱን በጣም ጥቃቅን አረም ከመሆኑ የተነሳ ያንን አረም በማረም የሚፈጀው ጊዜ አረሙ ቢታረም ከሚያስገኘው ጥቅም ስለሚበልጥበት ይተዋል። በዚህ ጊዜ ዋናውን አረም ያርምና ያንን ያልፈዋል። የማሳና የሰው ንጹህ የለውም ነውና የገበሬው ቢል እንክርዳዱን እነቅላለን ስትሉ ስንዴውንም አብራችሁ እንዳትነቅሉት እንደተባለው እንዲህ ያለውን አረም ከእህሉ የሚያስወግደው በመከር ጊዜ እያበራየ ነው። በትዳር ውስጥ ያሉ ባልና ሚስት ትዳራቸውን አጽንተው ለመኖር ከፈለጉ ከሌሎች ብዙ ነገሮች ጋር ሊከተሉት የሚገባው አንዱ ነገር ምን ትይዛ ምጎግታ እንጨዋት ህለፍ የሚለው ነው። የተጋቡት ሰዎች ፍጹማንና እንከን የሌሎሾች አይደሉም። በእያንዳንዱ አስተትና ጉድለት ላይ በመነታረክ እያንዳንዷን ጥፋት እየቆጠሩ ነጥብ በማስቆጠር ትዳርን አጽንቶ ማኖር ከባድ ነው። አንዳንድ ጊዜ ለምጣዱ ሲባል አይጧን ማሳለፍ የሚገባበት ጊዜ አለ። ሰው በማወቅም ሆነ ባለማወቅ የሚሰራው ይሳሳታል። አውቆ የሰራውን በተግዛዝ ሳያውቅ የሰራውን አሳልፎ በመነጋገር መፍታቱ የተሻለ ነው። በተለይም ሰው በተሳተበት ጊዜ ቢነግሩት የማይሰማቸውን ጉዳዮች አውለው አሳድረው ነገር አብርደውና ዘና አድርገው ቢነግሩት ነጠብጣብ እንደወረደበት መሬት በሚገባ ይቀበለዋል። እሳትን በእሳት ማጥፋት ውሃንም በውሃ ማቆም አይቻልምና ትዳርን ያህል ትልቁን ምጣድ ላለመስበር ሲባል ሊያልፉ የሚችሉትን ትናንሽ አይጦች ማሳለፍ ይገባል። ምክር የሚፈታው ችግር አለ። ተግዛጽ የሚፈታው ችግር አለ። ማሳለፍ የሚፈታውም ችግር አለ። አይጧን የሚያመጣውን ጉዳይ ሳንፈታ ወደ ቤት የሚመጡን አይጦች በመግደል ብቻ አይጦቹን ማጥፋት አይቻልም። እንኳንስ አዋቂዎች ባልና ሚስት ቀርተው ሕፃናትን እንኳን በእያንዳንዱ በሚያጠፉ ጥፋት የምንነግራቸው ከሆነ ይደነዝዛሉ እንጂ አይሰሉም። በየደቂቃው የምትጠጣ ነጠብጣብ ውሃ ጥም እንደማትቆርጠው ሁሉ በየደቂቃው ተው፣ እረፍ፣ እንዲህ አድርግ፣ እንዲያታድርግ እያሉ መናገር ልጅን አያርመውም። አባቴ ልማዱ ነው እናቴም ልማዷ ነው እያለ ሰምቶ እንዳልሰማ ያልፈዋል እንጂ። አጼ ቴዎድሮስ ደብረ ታቦር ላይ ቆመው እያሉ አንድ ገበሬ ሰክሮ ባጠገባቸው ያልፋል። ያም ገበሬ ወደ ንጉሱ ጠጋ ይልና በቅሎ ይሸጣል ይላቸዋል። የአጼ ቴዎድሮስ ጋሻ ጃግሬዎችም እነ ገብርዬ ሰይፍ መዘው እንዴት ንጉስን በድፍረት ይናገራል እንበለው አሏቸው። ንጉሱም ትዕግስት አድርገው ተውት ይሄድ፣ ነገር ግን የሚገባበትን ቤት ተከታተላችሁ ተመልከቱት አሏቸውና ተከታትለው ተመለከቱት። በማግስቱ ያንን ሰው ንጉሱ አስጠሩት። እየፈራ እየተንቀጠቀጠ መጣ። ትናንትና እነዚህ ሁሉ ሰዎች ባሉበት በቅሎዬን ለመግዛት ጠይቀህ ነበርና እንድንስማማ ነው ያስጠራው አሉት። ሰውየው ግን ማመን አልቻለም። የንጉስ በቅሎ ያውም ታጠቅ የተባለውን የአጼ ቴዎድሮስን በቅሎ ለመግዛት የምጠይቅን የማን ነኝ ብሎ ደነገጠ። የለም ንጉስ ሆይ እኔ ብቻዬን ሁኜ እንዲህ ያለውን ሐሳብ አላስበውም። ይህንን ጥያቄ ያቀረብነው ከጓደኞች ጋር አብረን ሆነን ነውና ከእነርሱ ጋር ተማክሬ መልስ ልስጥ ብሎ ጠየቀ። ንጉሱም ትናንትና ስናይ ብቻህን ነበርክ፣ ሌላ ጓደኛ አልነበረም፣ ከየት አምጥተህ ነው የምትማከረው ሲሉ ገርሟቸው ጠየቁት። ያም ገበሬ ንጉስ ሆይ አላዩአቸውም እንጂ አብረውኝ እነ ብቅል እነ እጌሾና እነ ደረቆት እነ ጠጅና እነ ጠላ እና ረቂም ነበሩ። እነርሱ በሌሉበት ይህንን ነገር ብቻዬን አልናገረውም ብሎ አሳቃቸው። ንጉሱም ባነጋግሩ ተገርመው ምሕረት አደረጉለት ይባላል። ለዚህ ነው ለምጣዷ ሲባል አይጧን ማሳለፍ የሚጠቅመው። ያንን ድፍረት የደፈረው ገበሬው ብቻውን አይደለም፣ እና ረቂ ጠላና ጠጅ ናቸው።
ስለዚህም አይጧን ከምጣዱ ለይቶ መምታቱ መልካም ነው። ሰዎች በማህበርም ሆነ በድርጅት በኮሚቴም ሆነ በፓርቲ ለአንድ ዓላማ በተወሰኑ መሰረታዊ ነገሮች ላይ ተስማምተው አብረው ይሰራሉ። ሰዎች አብረው ለመስራት በሁሉም ነገር ላይ የግድ መስማማት የለባቸው። ሌላው ቀርቶ በአንድ ቤት አንድ አካል ሆነው የሚኖሩት ባልና ሚስት እንኳን በመሰረታዊ ነገሮች ላይ እንጂ በሁሉም ነገሮች ላይ መስማማት አይችሉም። ሁለት ከመሆን የተነሳ የሚመጡ ልዩነቶች አሉና ቢያንስ በምግብ ምርጫ ሊለያዩ ይችላሉ። እነዚህ ማህበራት፣ ተቋማት፣ ድርጅቶችና ፓርቲዎች አንዳንድ ጊዜ ለምጣዷ ሲባል አይጧን ማሳለፍ አለባቸው። በትንሽ በትልቁ በመጨቃጨቅና ባልመስማማት በሆነው ባልሆነው በመለያየትና እንደ አሜባ በመከፋፈል ምጣዱን የሚሰብሩት ከሆነ በውኑ ይህች አገር ተስፋዋ ምንድን ነው? ሰዎች ሲሰሩ ይሳሳታሉ፣ ከእውቀት ማነስ ይሳሳታሉ፣ ከመቸኮል ይሳሳታሉ፣ ትክክለኛ ነገር የሰሩ መስሏቸውም ይሳሳታሉ። ማናቸውንም አይነት የሰዎችን ስህተት ለመታገስ የማንችል ከሆነ ሰዎችን የሚያሰባስቡ ተቋማትን መመስረት የለብንም ማለት ነው። ዛሬ በታላላቅ ቤተ እምነቶች የምናየው ጠባይ ለአይጧ ሲባል ምጣዱ ይሰበር የሚል የሞኝ አሰራር እየሆነ ነው። አይጧን ከምጣዱ ለይተው መምታት አቅቷቸው ለብዙ ሺህ ዓመታት የደከመባቸው ትላልቅ ምጣዶች የተሰበሩ ነው። ያቺ ገበሬ እናት ትዕግስትን ገንዘብ አድርጋ ለትልቁ ምጣድ ሲባል እስኪ ለጊዜው አይጧን ላሳልፋት ያለችው አይጧ ታስፈልጋለች፣ ችግር አትፈጥርም፣ እያደረገችው ያለችው ነገር ትክክል ነው፣ ቤቱን ማውደሟ፣ ያለፋችበትን ነገር መብላቷ፣ ቀበኛ መሆኗ ተገቢ ነው፣ በዚህ ሁኔታ መኖር አለባት ብላ አይደለም። አይጧን ብቻ የምትመታበትን ተስማሚ ጊዜ ለማግኘት እንጂ በአንድ ጊዜ ሁለት ጥፋት ላለማጥፋት። የሃይማኖት አባቶች የዚችንና ጥበብና ብልሃት ዛሬ ከወዴት ባገኙት? የተለያየ የፖለቲካ አመለካከት አንግበው የተነሱ ኃይላትም ኢትዮጵያን ያህል ብዙ ትውልድ ደክሞ ያሟሻትን ምጣድ፣ ስንቶች እንደ እሳት የተማገዱባትን ምጣድ፣ ስንት የማንነት የታሪክ የባህል የቅርስ የእምነትና የወግ እንጀራ ሲጋግርባት የኖረችው ምጣድ እናጠፋቸዋለን ብለው ለሚያስቧቸው አይጦች ሲባል እንዳይሰብሯት መጠንቀቅ ያስፈልጋል። ሀገር ከፖለቲካ አመለካከት፣ ከርዕዮተ ዓለም፣ ከፍላጎት፣ ከአስተሳሰብና ከምኞት ሁሉ ትበልጣለች። የችግር፣ የኋላ ቀርነት፣ የግፍ፣ የጭቆና፣ የመብት ረገጣ፣ የፍትህ ማጣት፣ የእኩልነት ማጣት፣ የሰብአዊ መብት ማጣት የምንላቸው አይጦች መጥፋት አለባቸው። እነዚህ ነገሮች ለእድገታችን እንቅፋቶች፣ ለኋላ ቀርነታችን ምንጮች መሆናቸው የሚካድ አይደለም። መጥፋት የለባቸውም ብሎ የሚከራከር የለም። ነገር ግን ምጣዱ ሳይሰበር መሆን አለበት። እነዚህን አይጦች እናጠፋለን ብለን ዛሬ ከአንዳንድ ኃይሎች ጋር የምንመሰረተው ግንኙነት፣ የምንፈጥረው ህብረት፣ የምንዋዋለው ቃል ኪዳን አብሮ ምጣዱን የሚሰብር እንዳይሆን ደግሞ ደጋግሞ ማሰብ ያስፈልጋል። በታሪካችን ውስጥ ያለፍንባቸው ብዙ አሳዛኝና ክፉ ነገሮች አሉን። እነዚህን ዛሬ ሁላችንም የምንጸየፋቸውና እንዳይደገሙ የምንታገላቸውን የትናንት ጠባሳዎች ለማረም የምናደርገው ሂደታችን አይጧን በማጥፋት ሰበብ ምጣዱን የሚሰብር እንዳይሆን ጥንቃቄ ያስፈልገናል። ሰው ጠባሳውን አጠፋለሁ ብሎ ቆዳውን አይልጥም። የሀገሪቱን አንድነት፣ የህዝቦችን በተዋህዶና በተገናዝቦ መኖር፣ የነገን አዲስ ራዕይና የትውልዱን የወደፊት ጉዞ የምነጋገርባትን ኢትዮጵያ የምትባለውን የተሟሸች ምጣድ እዚህም እዚያም የሚያስቸግሩንና አንዳንድ ጊዜም ልናልፋቸው የሚገቡና አይጦች በማጥፋት ሰበብ መስመሩ ለጫማ ሲባል እግር እንደ መቁረጥ ያለ ነው። እናም እስኪ አንዳንድ ጊዜ ምንት ይዛ መጎግታ እንጨዋ ትለፍ፣ ለምጣዱ ሲባል አይጧ ትለፍ እንበል ይለናል ደራሲው። ዛሬስ በሀገራችንና በቤተ ክርስቲያናችን ላይ እየተካሄደ ባለው ነገር ማን ነው አይጥ? ማንስ ነው ምጣድ? ማንስ ነው ለይቶ መች?